ሰላም ሰላም ቤተሰብ እንዴት ናችሁ? አለሁኝ እግዚአብሔር ተመሰገነኝ በጣም ደህና ነኝ። እንግዲህ በፎቶ ላይ የምትመለከቷት ይህች እህታችን ራሷን አጥፍታለች ነው የተባለው ማለት ነው። ራሷን የጠፋችበት ምክንያት እንደሚወራው ከሆነ ከፍቅረኛዋ ጋር ተጣልታ ነው የሚባለው። እውነት የሚወራው እውነት ሆኖ እውነትም ለወንድ ከሆነ ራሷን ያጠፋችው በጣም ነው የማዝነው። በጣም ነው እኔ እንጃ አላውቅም። ለወንድ ልጅ አይደለም ህይወቴን ቀርቶ የጥፍር ቆሻሻዬን ራሱ አልቆርጥለትም ለወንድ ልጅ ብዬ ማለት ነው። ምንም ነገር አይደለም ራሴን ቀርቶ ማለት ነው ጥፍሬን ራሱ አልቆርጥለትም። ምክንያቱም የሚቆረጥለት ወንድ ስለሌለ። በቅድሚያ ወንድ አፍቀሩ፣ ወንድ ትክክለኛ ወንድ አግቡ፣ ስታገቡ ማለት ነው። ስታፈቅሩም ደግሞ ትክክለኛ ወንዱን አግቡ። ሴቱን አታግቡ። የሆነ የወንድ ሴት ወይንም ደግሞ ዝም ብሎ ፍራሽ ለፍራሽ እየተንፏቀቀ በዚህ በሚመች ዋይፋይ ወይንም ደግሞ በ5 ብር ካርድ ዝም ብሎ በየኦንላይኑ የዞራ ሴቶችን የሚጀነጀን ወይንም ደግሞ ብር እየተቀበለ የሴቶች እንባ ያለበት ሰው ህይወታችሁን ነው የሚቀጥፈው። የብዙ እህቶቻችን ህይወት እየተቀጠፈ ነው ያሉት። በቲክቶክ እየተዋወቁ በኤፍቢ በተለያየ ሶሻል ሚዲያ ላይ እየተዋወቁ ማለት ነው። የእህቶቻችን ህይወት አደጋ ላይም ነው ያለው። እንዲሁም ደግሞ በጣም ብዙዎቹ እየሞቱ ነው ያሉት ማለት ነው። ስለዚህ ራሳችሁን ጠብቁ፣ ራሳችሁን ውደዱ። ዛሬ በ5 ብር ካርድ ጀንጅኑ ያውም ህይወቴ ልሰጠው። የምር በጣም ነው እንትን የሚለው በጣም ነው የሚገርመኝ። ሲቀጥል ማለት ነው ስታገቡ ራሱ ትክክለኛውን ወንድ አግቡ። ወንድ የሆነውን መቼም ሳታወሩ ወይንም ደግሞ አብራችሁ ሳትተያዩ አትጋቡ። መቼም እንደተገናኛችሁ አይደለም የምትጋቡት። ወንድ የሆነ አግቡ። ከሌለ የለም ተቀመጡ፣ አርፋችሁ ተቀመጡ። ህይወታችሁን ዝም ብላችሁ መጽዋት አታድርጉ ማለት ነው። ዝም ብላችሁ እንትን አትበሉ ማለት። ቤተሰብ አለ፣ ቤተሰብን አስቡ። እናንተ እንኳን ያው በምድርም ሳይመቻችሁ በሰማዩም ሳይመቻችሁ ምንም እረፍትም የላችሁም ማለት ነው። ከሞት ሞት ነው የምትሞቱት። 2 ጊዜ ነው የምትሞቱት ማለት ነው። ምክንያቱም አንድ ሰው የራሱን ህይወት እስካልኖረ ድረስ በምድር ላይም ሲቃይ ነው። መቼም ማዳም ቤት የምንሰራ ልጆች እናውቃለን ምን ያክል የስንት ሰው ፊት እንደሚገርፈን። አንዴ የአሰሪዎቻችን ፊት ይገርፈናል። በዛ ላይ ስንት ነገር እናውቃለን። እና ሰው ቤት ሲሰራ የነበረ ሰው ደግሞ ያውቀዋል፣ ቁስላችንን ያውቀዋል። ሁሉም ሰው ሲቀጥል ደግሞ ቁስል አለበት። በወንድ ልጅም እንኳ ግዴታ በፍቅረኛ ወይንም ደግሞ በባል እንኳ ባይሆን ብዙ ከቤተሰብ ጋር አለ ግጭት። በጣም ብዙ ነገር አለ ማለት ነው። በህይወታችን ብዙ ፈተና ይገጥመናል። ግን አሳልፉት፣ ቻሉት፣ ጸሎት አድርጉ፣ ስብከት ነገር አዳምጡ። ሁላችሁም በየሃይማኖታችሁ ዱአ አድርጉ። እንዲሁም በቃ የተለያየ ነገር አድርጉ። ለወንድ ልጅ ህይወታችሁን እንዳታጠፉ። ለማንም እኔ አይደለም የምር እንኳን ለበአዳ ቀርቶ ቤተሰብ የፈለገ እንኳን ቢበድለኝ እኔ ራሴን በጣም ነው የምወደው። ራሳችሁን ውደዱ። ራሳችሁን ስትወዱ ነው ሰውን የምትወዱት። ቅድሚያ ራሳችሁን ስትወዱ ነው ቤተሰብ የምትወዱት። እናታችሁን ራሱ የምትወዷት ራሳችሁን ስትወዱ ነው። ምክንያቱም ራሳችሁን ካልወደዳችሁ እናታችሁንም አትወዷትም። አሁን የዚች ልጅ እናት እስኪ አስቡት፣ እስኪ ምን ያክል እንደምታነባ፣ ምን ያክል እንደምታዝን፣ በናፍቆት እንደተንገበገበች፣ እንዲሁም ደግሞ በሀዘን ቀጠል ስታደርጋት አስባችሁታል? እንግዲህ ልጅቷ ራሷን ብትወድ ኖሮ አታጠፋም ነበር። ከዛስ እናቷን ትወዳለች ማለት ነው። ራሳችሁን የማትወዱ ራሳችሁን ውደዱ ስላችሁ በብዙ ነገር ታገናኙታላችሁ። በገንዘብ ወይንም ደግሞ እንደዚህ ዝም ብሎ በጥቅማጥቅም ልታገናኙ ትችላላችሁ። ራሳችሁን ውደዱ ስላችሁ ራሳችሁን ከወደዳችሁ ራሳችሁ ላይ ኃላፊነት ትወስዳላችሁ። ራሳችሁን የሚጎዳ ነገር ምንም አይነት ነገር አታደርጉም። ሲቀጥል ደግሞ ቤተሰብም ደግሞ አያዝንባችሁም ማለት ነው። በእናንተ አያለቅስም ማለት ነው። ስለዚህ ልባቸውም አይሰበርም። ስለዚህ ራሳችሁን ቅድሚያ ውደዱ። ከምንም በላይ ራሳችሁን ውደዱ። ራሳችሁን ከወደዳችሁ ምንም አይነት የሚጎዳ ነገር በራሳችሁ ላይ እርምጃ አትራመዱ ማለት ነው። እንዲሁም ደግሞ በኦንላይን እየተዋወቃችሁ ወይንም ደግሞ በአካል ይሁን በምንም ይሁን ብቻ ትዳር ላይ ያላችሁ የከፋችሁ ልጆች አላችሁ። በጣም ብዙዎቻችሁ ኮሜንት ላይ እያየዋችሁ ነበርና ኮሜንታችሁን አላወጣም ብዬ ነው። በጣም 3000 ምናምን ኮሜንት አለ። አንደኛው 3000ም ተገላገለች እኔም ቀጣይ ነው የምትሉ። በሰላም ነው ግን በሰላም ነው። በወንድም ከሆነ መጀመሪያ ወንድ ውደዱ። ወንድ አግቡ። ወንድ ስላችሁ ጾታውን ሳይሆን ወንድ የሆነውን ልባሙን ወንድ። ስትጠቁሪ ምን ሆነሽ ነው? ስትወፍሪ ምን ሆነሽ ነው? ስትከሺ ምን ሆነሽ ነው? ሲከፋሽ አይዞሽ፣ ስታለቅሺ የምታለቅሽበትን ምክንያት ደውሎም ሆነ የሚያጽናናሽ የሚጠይቅሽ ወንድ የሆነውን መጀመሪያ ወንድ ውደዱ። ከዛም በኋላ ነው ሁሉም ነገር የሚቀጥለው ማለት ነው እንጂ ዝም ብላችሁ ስላፈቀራችሁ ብቻ ምናምን አይደለም። ሁሉም ነገር
ከራስ በላይ የለም። ማንም ሰው ይምጣ ይሂድ፣ ከራሴ በላይ እኔ ማንም የለኝም። ራሴን በጣም ነው የምወደው። ለዚህ ራሳችሁን ውደዱ። ወንድ ልጅ ማለት ነው እንደ ከፋሽ ካልተረዳሽ፣ አጥተሽ እንዳጣሽ ካልተረዳሽ፣ አልቅሰሽ እንኳን ያለቀሽበትን ምክንያት ለማወቅ እንኳን ካልተጣጣረ ምንም አይሰራልሽም። ማጣትሽንም፣ ማግኘትሽንም፣ መክሳትሽንም፣ መጥቆርሽንም ሁሉን ነገር ካልገባው በአናቱ ይተከል። ምንም ነገር አትጨነቁ። ያኖራችኋል እንጂ አታኖሩትም። ምክንያቱም አንቺን የማኖር ሚስቱን የማኖር ግዴታ አለበት። ሴት ግን ባልን የማኖር ግዴታ የለባትም። የእሷ ግዴታችሁን ካላወቃችሁ እንንገራችሁ። የሴት ልጅ ግዴታ ትወልዳለች፣ መውለድ ግዴታዋ ነው። መንከባከብ ልጆቿን ግዴታዋ ነው። ባሏን መንከባከብ ግዴታዋ ነው። ከዛ የዘለለ ምንም ግዴታ የለባትም። ቤት የመስራት ግዴታ የለባትም። ምክንያቱም ባሏ ነው ሰርቶ የሚያኖራት። እንዴ መጽሐፍ ቅዱስም አንብቡ እንጂ መጽሐፍ ቅዱስ ላይ እኮ ኃላፊነታችሁ እኮ ተጽፏል። የሚያኖራት ሴት ልጅ ማን እንደሚያኖራት፣ ሴት ልጅ ባሏ ነው የሚያኖራት። ግን ያው እንተጋገዝ በማለት የሽሮ የበርበሬ የቅባት የተለያየ ነገር የአስቤዛ ከመጠየቅ እያለን እየወጣን እየሰራን እየተጋገዝን ነው እንጂ ግዴታ ግን የለብንም። የእኛ ግዴታ መውለድ፣ እሱን መንከባከብ፣ በቃ ቤቴን መጠበቅ፣ ልጆቼን መጠበቅ ያ ነው ግዴታዋ የሴት ልጅ ማለት ነው። ግዴታ ወጥታ ቤት ሰርታ ምናምን ሰርታ የማምጣት ግዴታ የለባትም፣ ምንም የለባትም። ያ ግዴታ እንዲኖርባት የሚያስብ ወንድ ከሆነ ጥለሽ መውጣት። ምክንያቱም ሰርተሽ ካላመጣሽ ብሎ ግዴታ የሚጨቀጭቅሽ ከሆነ የሚያስጨንቅሽ ከሆነ ጥዬ ነው እወጣለን። እንዴ ከእናት አይደለም ከባሌ ከእናት ከአባቴ ራሱ እኮ ጥዬ ወጥቼ እኮ ራሴን ችዬ ነው የምኖረው። እንዴ ስለዚህ ጥላችሁ ወጥታችሁ ራሳችሁን ችላችሁ መኖር። ራሴንማ እንደዚህ በራሴ ላይ ማለት ማኖር ካልቻለ እኮ ራሴን የማኖርማ እኮ እንደ ማንኛውም ሰው ወጥቼ እየሰራው እኖራለሁ። ስለዚህ ኃላፊነቱን የሚወስድ ወንድ አግቡ። ኃላፊነቱን የማይወስድ ወንድ ወይንም ደግሞ አንቺን እንደ ባል ወይንም እንደ አስተዳዳሪ ወይንም ደግሞ እንደ ባል የሚቆጥርሽ ወንድ ያ ወንድ ሳይሆን የሴት ወንድ ነው የሚባለው። ስለዚህ ትክክለኛውን ወንድ አፍቅሩ ወይንም ደግሞ ትክክለኛውን ወንድ አግቡ። ራሳችሁን ለማንም አታጥፉ። ለማንም ሰው አታጥፉ። ራሳችሁን እንደዚህ በከንቱ እንትን አትበሉ። ስንት ህልም አለን፣ ስንት ህልማችሁ በቃ እኔ እንጂ አላቅም። ከነ ህልማችሁ ራሱ አትቀበሩ። ቢያንስ እንኳን ያረ ወይኔ እኔ እንዴት እንደምጨክኑ አላቅም ራሳችሁ ላይ። ሰው እንዴት ራሱን ይጠላል እንዴ? ሰው እንዴት ራሱን ይጠላል እንዴ? አይደለም ራሴን እኔ ውሃ እንኳን ስጠጣ ተጠንቅቄ ነው የምጠጣው። አይደለም ራሴን ላጠፋ ምግብ ስበላ ተጠንቅቄ ነው ትን ብሎኝ እንዳልሞት የምጠነቀቀው። ፈጣሪ ብሎ ከሞትኩ ሞትኩኝ አረፍኩት እንጂ ያውም ራሴ ላይ እንደዚህ አንቄ ምናምን ልሞት፣ ያውም ለወንድ ነገርኳችሁ፣ ለወንድ ማለት ነው። የጥፍሬን ቆሻሻ ራሱ አልቆርጥለትም፣ እንዲሁ ጥፍሬን ራሱ አልቆርጥለትም ለወንድ ልጅ። ስለዚህ ለወንድ ብላችሁ ራሳችሁ እንዳታጠፉ። እውነት እንደሚወራው ከሆነ በወንድ ከሆነች የታችን የሞተችው በጣም ነው ማዝነው እና እግዚአብሔር ነፍስሽን በአጸደ ገነት ያኑረው እላለሁ። ለሙላው ቤተሰቦች ደግሞ መጽናናትን እመኛለሁ። መልካም ሙሉ ይሆንላችሁ። አስቡበት። ራሳችሁን ለማጥፋት በጣም ዝግጁ ሆናችሁ አላችሁ፣ በኮሜንት አይቻችኋለሁ። እናንተ ደግሞ ዝግጁ ሆናችሁ ጨርሳችኋል ማለት ነው። እናንተም ደግሞ ልቦና ፈጣሪ ይስጣችሁ። እሺ፣ በሰላም ወደ ሀገራችሁ ያስገባችሁ። ለንስሐ ሞት ያብቃን። ሁላችንንም እንደወጣን ፈጣሪ ያስቀረን እና አባይ ደህና ሆኖ ኮፒ ሊንክ ሼር እያደረጋችሁ ይህን ቪዲዮ ቫይራል እንዲወጣልኝ አድርጉልኝ። እሺ